የከተማው ጠባቂ አስታውሳለሁ። የተገናኘነው ከጥቂት ዓመታት በፊት የአድዋ ድል በዓል በሚከበርበት በዳግማዊ ምኒልክ ሐውልት አጠገብ ነበር። የቅዱስ ጊዮርጊስን ቅጽር ተደግፌ ከፊት ለፊት ያለውን አጀብና ግርግር በመመልከት ላይ ነበሩ። ራሳቸውም በነጭ ነጠላ ሸብ ያደረጉ፣ አናታቸው ላይ አንፋሩ የደፉ፣ ለምድ የለበሱ፣ ጋሻ ጦርና ባንዲራ የያዙ ድምተኞች ከፊት ለፊቴ እየተርመሰመሱ ያልፋሉ። ትክርሽ ኑርሺው በአባቶቻችን ደም በአባቶቻችን ደም እናት ኢትዮጵያ የደፈረሽው ደም የሚለው ጭፈራ አየሩን ሞልቶታል። አንድ ከፊትም ከኋላም ብዙ ስጋ ያካበተ ጠብደል ሰውዬ ባለጋሪዎች የጣሉት አጥንታም ፈረስ ላይ ተቀምጦ አርበኛ ለመምሰል ሲሞክር አየሁት። አባ ፈረሱ እኮ ባለውለታችን እንጂ ደመኛችን አይደለም። የለመሆኑ ተመዘነ ታውቃለህ? እኔ የምለው ቆይ አርበኞችን ወይስ የሶሎዳን ተራራ ወክለን የመጣው እያልሁ በልቤ ሳቁ ተመትም። ልታከብር ነው ወይስ ልትታዘብ ነው እዚህ የተገኘው የሚል ድምጽ ሰምቼ ዞር አልሁ። ከኔ ብዙ ሳይርቅ ቀጠን ያለ መለዮ ለባሽ ጠመንጃውን በጭኖቹ አንጻር አጋድሞ ቁጭ ብሏል። አይኖቹ ትንሽ ቢሆኑም ሪዝ የሚያስነቁ ገብስማ ግዙፍ ቅንድቦች አሉት። እጀታው የሰይፍ የመሰለ ጥቁር የጎማ ቆመጣ አንጠልጥሏል። እየታዘብኩ ላከብር ነው የመጣሁት የሚል ምላሽ ሰጠሁ። አባቶቻችሁ አድዋ ላይ ጠላቶቻቸውን ድል አድርገው ወደ ቀጣዩ ዘመቻ ነው ሄዱት። እናንተ ግን በየዓመቱ ባልተዋጋችሁበት ድል ተጨፍራላችሁ። ተዋናዮች ሆናችሁ ሳለ ከተዋጊዎች በላይ እንድትከበሩ ትፈልጋላችሁ። እኛን ደንብ አስከባሪዎችን እዚህ አደባባይ ላይ ጣሊያንን ወክለን የቆምን ይመስል ፊታችሁን እንደማሰሻ ጨርቅ አጥቆራችሁ ትገላመጡናላችሁ። ሰውየው ቀጠለ። ከአድዋ ዘማቾች መሃል የሞቱት ቀባሪ አልነበራቸውም። በሕይወት የተመለሱት ደግሞ ያለ ጥሪትና ያለ ጥሮታ ነው የቀሩት። ዛሬ ግን አንድ አራዳ የአድዋ ድል መታሰቢያ በሚል ብሔራዊ ቲያትር የጭፈራና የዲስኩር ድግስ አሰናድቶ ሚሊዮን ብር ይዘጋል። አርበኞች የተዋጉልን እኮ እንደነሱ መከራ ያያየን እንድንኖር አይደለም፣ እንዲያልፍልን ከነሱ የተሻለ እንድንኖር እንዲመቸን ነው አልኩት ፈገግ ብዬ። ይመቻችሁ። አየህ እኔ ከ10 ዓመት ያላነሰ ዘመን ይህንን ከተማ ስጠብቅ ኖሬያለሁ። እውነተኛው የአድዋ ጀግኖች ሌጋሲ አስቀጣይ ነኝ። ግን ምን አተረፉ? የምወዳት ሚስቴ የምሳሳላትን ልጄን ይዛ ጠፋች። ምን እንዳድርግ? ሌሊት አቅፊያት መተኛት ሲገባኝ ከጅብና ከወሮ በላ ጋር ስታገል አድራለሁ። በምቾት እንዳልክሳት ደግሞ ድሃ ነኝ። እወድሽ ነበረ በልቶ እንደመጠጣት፣ ትተሽኝ ኮበለልሽ ደስ ይበለው ማጣት ያለው ገጣሚ ማን ነበር? ይገርማል አልኩ ሳላስበው። ምኑ ነው የሚገርመው? ግጥምና ታሪክ መጥቀሴ ነው የሚገርመው። ሁሉንም ደንብ አስከባሪ ስታዩ ያልተማረ ነው የሚመስላችሁ አይደል? ግን እኛም ያቅማችንን ያክል ተምረናል። እንደ አቅሚቱ የሀገራችንን ታሪክ አንበበናል። ከ10 የማይበልጡ ጎረምሶች አርበደበደው የኢትዮጵያ ልጅ ደም የለመደው እያሉ በፊታችን አለፉ። የከተማው ጠባቂ ሆታው ጋብ ማለቱን ተከትሎ ቀጠለ። አጤ ምኒልክ በአዋጃቸው ህዝቡን ለዘመቻ ከጠሩ በኋላ ወስልተ ብትቀርም ማርያምን እጣላለሁ ብለው ነበር። ያም ሆኖ ማስፈራሪያውን ወይም በማርያም ስም የቀረበውን መሐላ ቸል ብለው ከዘመቻ ወስልተው የቀሩ ብዙ ሰዎች ነበሩ። አሁን እዚህ ሆታውን ያቀለጠ ባንዲራውን ያንቦገቦገ የሚተራመሰው ሁሉ የአርበኛ ልጅ መስላል።
የወስላቶች ልጆችም ተደባልቀው የማይመለከታቸውን ድል እያከበሩ ነው። አይቻልም እንጂ ቢቻል ኖሮ የአርበኞች ልጆች ብቻ ተመርጠው ድሉን እንዲያከብሩ ቢደረግ ጥሩ ነበር አልኩት። የወስላቶችን ልጆች ከአርበኞች ልጆች መለየት ያን ያክል ከባድ መስሎ ከታየህ ጅል ነህ። አሁን በምን ታምር ነው ከዚህ መሃል የአርበኛን ልጅ ከወስላታ ልጅ መለየት የሚቻለው? የከተማው ጠባቂ የጠመንጃውን አፈሙዝ ቀና አድርጎ የባረቀበት አስመስሎ አንዴ ወደ ላይ ተኮሰ። ከሞላ ጎደል በቡድን በህብርና በስርዓት ሲንቀሳቀስ የቆየው በዓል አክባሪው ጀማ ድንገት ትርምስምስ ወጣ። የተሸከሙትን መፈክር ጦርና ጋሻ መሳይ ነገር እየጣሉ ካባቸውን እየጎተቱ እግራቸው ወደ መራቸው አቅጣጫ የሚሯሯጡ ሰዎችን ማየት ጀመሩ። ፈረስ ላይ የተቀመጠውን ሰውዬ በዓይኔ ፈለኩት። ፈረሱ ብቻውን ነበር። የከተማው ጠባቂ ከፊት ያለውን ትርምስ ፈገግ ብሎ እየተመለከተ እንዲህ አለ። አሁን በርግገው ከዚህ የጠፉት የወስላታ ልጆች ናቸው። ከከተማው ጠባቂ ሕይወት በአንዱ ቀን እንዲሆነ ገና መምሸት መጀመሩ ነው። ቀበና በጊዜ ጭር ብሏል። ከእንግሊዝ ኤምባሲ ወረድ ብሎ ካለው ፌርማታ አጠገብ ከጋቢናው በስተቀር መስታወት የሌለው እንደ ቅል ድፍን የሆነ ሚኒባስ መሳይ ዘመናዊ መኪና ጥግ ቆሞ ይወዛወዛል። የከተማው ጠባቂ በልምድ ይሄ ምን ማለት እንደሆነ ያውቃል። የሆኑ ጥንዶች መኪናው ውስጥ ወሲብ እየፈጸሙ ነው። በቆመበት በሚናወጠው መኪና ግንባር ላይ መድኃኔዓለም አባቴ የሚል ጥቅስ አይቶ ፈገግ አለ። ኦ አንተ የተቀደስክ ሸፋዳ ሕዝብ ብሎ ለራሱ አጉተመተመ። ብዙ ጊዜ መኪና ውስጥ የሚዋሰቡ ጥንዶች ትዳር ያላቸውና ከትዳራቸው ውጭ የሚማግጡ መሆናቸውን ያውቃል። የከተማ ጠባቂው እንደሚያምነው ሁሉም ባለ ትዳር በሁለት ይከፈላል። ከትዳሩ ውጭ የሚሄድና እድሉ ያልገጠመው። ባለ ትዳር ሆነው ከሌላ ሰው ጋር የሚቀብጡ ሰዎች ለምስጢራዊ ግንኙነታቸው ሆቴል ወይም የእንግዳ ማረፊያ አይጠቀሙም። ለአልፎ ያጂታ ተጋላጭ ያልሆኑ በሐሜት ቡዳ የማያስበሉ ቦታዎችን ይመርጣሉ። አቅም ካላቸው የሚያውቃቸው ወደማይኖርበት ሀገር ይሄዳሉ። ጊዜ የማይሰጥ የመዳራት መንፈስ ካጣደፋቸው ደግሞ እንዲህ ያለ መኪና አሳቻ ቦታ ላይ አቆመው ለቆመው ምላሽ ይሰጣሉ። በመንገድ ላይ ሽው ብለው የሚያልፉ ተሽከርካሪዎች ሁሉ መኪና አይደሉም፣ ተንቀሳቃሽ አልቤርጎ ሊሆኑ ይችላሉ። ብዙ ጊዜ እንዲህ ጥግ ይዘው በቆሙበት የሚወዛወዙ መኪናዎች ውስጥ ጣትና ቀለበት እንደሆኑ እጅ ከፍንጅ የሚይዛቸው ወስላቶች ምርጫ ጥቂት ነው። ወህኒ ቤት ማደር ወይም በገንዘብ መደራደር። ብዙ ጊዜ የሚወሰልቱ ጥንዶች የተጠራውን ገንዘብ ለመክፈል አያቅማሙም። አሁን በድል አድራጊነት እየተራመደ ተጠጋና የጋቢናውን መስኮት በቆመጡ አንኳኳ። መልስ የለም። የከተማው ጠባቂ የታሸገ ስጦታ እንደሚከፍት ትንሽ ልጅ ተቅበጠበጠ። እጅ ከፍንጅ የሚይዛቸው ጥንዶች የሚሆኑትን አኳኋን ታየው። ሴቲቱ እንደ ለቅሶ ባንዲራ ዝቅ ብሎ የሚውለበለበውን ቀሚሷን እያስተካከለች ስትርበተበት፣ ወንዱ ሱሪውን በችኮላ ለማጥለቅ የእግሩን ማስገቢያ ደጋግሞ እየሳተ ሲደናበር ማየት እጅግ ያስደስተዋል። ከዚያ በላይ የሚያጦዝ ደስታ የሚሰጠው ግን አመንዛሮች ግብራቸውን ከመጨረሳቸው በፊት የተወጠረው ፍላጻ ከደጋኑ ላይ ሳይፈናጠር ሲይዛቸው ነው። ድሮ ልጅ እያለ ተቆላልፈው የሚሄዱ በስሪያ የተጠመዱ የመንደር ውሾችን መደብደብ ያዝናናው ነበር። የሌሎችን ወሲብ ማቋረጥ ከወሲብ በላይ እርካታ ይሰጠዋል። ምናልባት ከዚህ የተሻለ ብቸኝነቱን የሚበቀልበት መንገድ አላገኘም። በኃይል አንኳኳ። አቧራ የለበሰው የጋቢናው መስታወት ሸርተት ሲል አንድ ድካም የተጫጫነው ጠና ያለ ፊት ብቅ አለ። ችግር አለ ጌታዬ አለ ነጂው።
ከዚህ ሁሉ ምድር በሞላ ያንተ መኪና የቆመበት መሬት ብቻ ተለይቶ የሚንቀጠቀጠው ምን አይነት ኃጢአት ብትሰራ ነው? አለ የከተማው ጠባቂ በድል አድራጊነት ፈገግ ብሎ። ጌታዬ፣ ነገሩ እንደሚያስቡት አይደለም አለ ነጁ። ምን ተባተቡን ትተህ ውረድና ክፈት። ይቅርታ አድርጉልኝና መክፈት አልችልም። ትከፍታለህ። ነጁ ሰውዬ ትንሽ ካቅማማ በኋላ ወርዶ የድፍኑን ሚኒባስ ጀርባ በር ወደ ጎን ሸርተት አድርጎ በከፊል ከፈተው። የከተማው ጠባቂ ገርበብ ባለው በር በኩል ፊቱን አስገብቶ ወደ ውስጥ ማየት ጀመረ። ከውስጥ አንድ ሽሮአማ መልክ ያለው ግዙፍ ሰንጋ ወዲያ ወዲህ ይንቆራጠጣል። የሚሸጥ ነው አለ የከተማው ጠባቂ በምን ተፍረት የሆነ ነገር ለማለት ያህል። እየተገዛ ነው ጌታዬ አለ ነጁ። የቀድሞ የኮከበ ጽባህ ተማሪዎች መረዳጃ ማህበር በየዓመቱ ለዳግማዊ ትንሣኤ ሰንጋ እየገዛን በመንደራችን የሚኖሩ ድሆችን እናበላለን። አሁን ማህበሩ በመዋጮ የገዛውን ሰንጋ ወደ ማደሪያው ለማድረስ ከሰዎች ጋር ስልክ ስነጋገር ቆይቼ ትንሽ ሸለብ አደረገኝ። መንጃ ፈቃድ አለህ? አለ የከተማው ጠባቂ። መንጃ ፈቃድ ሲሉ የመኪናው ወይስ የሰንጋው? የከተማው ጠባቂ ምንም ምላሽ ሳይሰጥ ወደ የካ ተራራ አቅጣጫ ፍዝዝ ብሎ ሲመለከት ከቆየ በኋላ ሰንጋውን ለመግዛት ስንት አዋጣችሁ? የሚል ጥያቄ ሰነዘረ። ከ5,000 ጀምሮ አዋጥተናል። የከተማው ጠባቂ ከጥቂት ደቂቃዎች በኋላ ተሰናብቶ ጥቂት ከተራመደ በኋላ ተመልሶ ለነጁ እጁን ዘረጋ። ምንድነው? አለ ነጁ። 300 ብር ነው። የትም ባልደርስም እኔም የኮከበ ጽባህ ተማሪ ነበረው። አውቃለሁ 300 ብር ብዙ አይደለም፣ ግን አለ አይደል እጣን ወይም ቄጤማ ሊገዛ ይችላል።